ሰውየው ተከራይቶ ለሚኖርበት ቤት እድሳት ከ1 ሚሊዮን ብር በላይ የራሱን ገንዘብ በማውጣት ቤቱን ዘመናዊ ቅንጦት ቤት አደረገው። ታዲያ በአንድ ወቅት አከራዩ ቤቱ ወደ ዘመናዊ ቅንጦት መኖሪያነት መቀየሩን አየ። አከራዩም ለልጁ ሰርግ ቤቱ ስለተፈለገ ተከራዩ ቤቱን እንዲያስረክብና በ7 ቀን ውስጥ ለቆ እንዲወጣ አዘዘው። ተከራዩም ገና የ4 ዓመት የውል ጊዜ ይቀረኛል፣ ደግሞም በቅርቡ ለቤቱ ማሞቂያ $5000 በላይ ከፍያለሁ በማለት አከራዩ ሕጉን እንዲያከብር ጠየቀው። አከራዩ ግን ይህ $5000 ላለፉት 3 ዓመታት እንደ ዲፕሪሺየሽን እና እንደ ማጽጃ ሂሳብ ይቆጠራል ብሎ መለሰ። ሰውየው በዚህ ንግግር ይበልጥ ተቆጣ። ቤቱ መጀመሪያ ሲከራየው ምንም ያልተጠናቀቀና ቀለም እንኳን ያልተቀባ ሲሆን ሁሉንም ነገር አድሶና ገዝቶ ያስገባው እሱ ነበር። ይህ ድርጊት ውልን በአንድ ወገን ማፍረስ እንደሆነና ካሳ የመጠየቅ መብት እንዳለው ለአከራዩ ቢያስጠነቅቀውም አከራዩ ግን ምንም ቦታ አልሰጠውም ነበር። በዚህ ዋጋ በሌለው ወረቀት አታስፈራራኝ፣ ቤቱ የኔ ነው፣ ለልጄ ሰርግ ብሰጠው ደግሞ ተፈጥሯዊ ነው በማለት በፍጥነት እንዲወጣ ወተወተው። አባትና ልጅ ምንም የማይሰሙ መሆናቸውን የተረዳው ሰውየው ሁኔታውን አስረድቶ ለሕግ አስከባሪዎች ደወለ። እነርሱ ግን ጉዳዩ የፍትሐ ብሔር ክርክር እንደሆነና ፍርድ ቤት ሄዶ በሽምግልና እንዲጨርስ ነገሩት። የአከራዩ ልጅ ይበልጥ እየተሳለቀበት ካረካ ክሰሰን፣ እኛ ጉዳዩን ፍርድ ቤት እያመላለስን የምናቆይበት በቂ ጊዜ አለን አለው። አከራዩም አክሎ ፍርድ ቤት መሄድ ጊዜ፣ ገንዘብንና ከስራ መቅረትን ይጠይቃል። በመጨረሻም ቤቱንም ስራንም ልታጣ ትችላለህ፣ ስለዚህ ለምን ትለፋለህ አለው። ሰውየው አማራጭ በማጣቱ በ7 ቀን ውስጥ ለመውጣት ተስማማ። ነገር ግን ቀድሞውኑ በውስጡ አንድ እቅድ አውጥቶ ነበር። በማግስቱ ጓደኛውን አነጋግሮ ቤት የሚያድሱ ባለሙያዎችን ቀጠረ። የገዛውን ወለል፣ ካቢኔቶችን፣ የመታጠቢያ ቤት ዕቃዎችንና በገንዘቡ የገዛቸውን ዕቃዎች በሙሉ ማስነሳት ጀመረ። አከራዩ ግን ምንም የሚያውቀው ነገር አልነበረም። ውሉ ላይ አከራዩ ቤቱን ያለ ጊዜው ቢቀማ ተከራዩ የራሱን ንብረቶችና የገጠማቸውን ዕቃዎች በሙሉ የማንሳት መብት አለው የሚል ግልጽ ነጥብ ተጽፎ ነበር። አከራዩ ሁሉንም ነገር ወርሶ ለልጁ ሰርግ ሊጠቀምበት ስላሰበ ሰውየው ደግሞ ሁሉንም ነገር ነቅሎ ለመውሰድ ወሰነ። ሰራተኞቹም ቤቱ በጥሩ ሁኔታ ላይ ያለ ለምን ታፈርሰዋለህ ብለው ጠየቁት። ሰውየውም ጉዳዩ የገንዘብ አይደለም፣ የኔ የሆነውን ነገር በሙሉ በ7 ቀን ውስጥ ነቅዬ በመውጣት እዚህ ምንም እንዳይቀር ነው የምፈልገው አላቸው። እንደ ትዕዛዙም ሰራተኞቹ እያንዳንዱን ዕቃ አንድ ባንድ እያነሱ ማጓጓዝ ጀመሩ። አከራዩ ግን ሰውየው ዝም ብሎ የተለመደ የቤት ዕቃ እያጓጓዘ ብቻ መስሎት ነበር። ለልጁ ሰርግ ስለሚፈልገው ቶሎ ቶሎ ዕጣ እያለ ያፋጥነው ጀመር። ሰውየውም በቅርቡ ቤቱን ንጹህ አድርጌ አስረክብሃለሁ እያለ ያረጋጋው ነበር። በሁለተኛው ቀን የአከራዩ ልጅ ጓደኞቹን ይዞ ቤቱን ለማስጌጥ መጣ። ምንም እንኳን የተወሰኑ ዕቃዎች ቢነሱም አብዛኛው ነገር ገና ስላልተነሳ ልጁ ምንም የተለየ ነገር አላስተዋለም። ለወደፊት ሚስቱም ቤቱን በቪዲዮ እያሳየ ይህ በዘመናዊ ዕቃዎች የተሟላ የቅንጦት ቤት ነው፣ ትልቁ ነገር የወለል ማሞቂያው ነው፣ እንዲያውም እኔ ራሴ አሻሽየዋለሁ፣ በክረምት ወራት አጭር ልብስ ለብሰሽ ቤት ውስጥ መሆን ትችያለሽ፣ ጓደኞችሽና ዘመዶችሽ ሁሉ ይቀኑብሻል እያለ ጉራውን ነፋላት። እጮኛውም በጣም ተደሰተች። እርሱም በዚህ ቤት ውስጥ በድምቀት እንደምትገባ ቃል ገባላት። የሰርጉ ቀንም ደረሰ። የአከራዩ ልጅ ሙሽራውን ይዞ ወደ ሕንጻው መጣ። በደስታና በኩራት እየተመራ በሩ ላይ ሲደርሱ ይህ ለሰርጋችን ተብሎ የተዘጋጀ ቤት ነው፣ ዲዛይኑና አድሳቱ በከፍተኛ ደረጃ በእኔ የተከናወነ ነው እያለ ሰርገኞቹን ለማስደመም ሞከረ። በጉጉትም ቁልፉን አውጥቶ በሩን ሲከፍተው ግን ሁሉም ደነገጡ።